ሰላም ውድ የማራኪ ገጾች የመጽሐፍ ወዳጆች ቤተሰቦቻችን፣ ለዛሬ ያሰናዳናቸውን ጽሑፎች ከዚህ እንደሚከተለው እናቀርባለን። ዛሬ ልናተኩርበት ያሰብነው መተኪያ የሌላትን አንድያ ሕይወቱን ለሕዝብና ለሀገሩ ሲል አሳልፎ ስለሚሰጠው የወታደሮች ታሪክ ነው። ወታደር ማለት በተራ የቃላት ትርጓሜ በፊደላት ድርድር ብቻ የሚገለጥ ተራ ምድራዊ ፍጡር አይደለም። እሱ የሰው ልጅ ከደምና ከሳምባ ከፈርጅና ከማዕረግ በላይ የገነባው የህልውና ፍልስፍና ታላቅ ማህተም ነው። በታላላቅ የዓለም ደራሲያን ዓይን ውስጥ ወታደርነት የስልጣኔ መጀመሪያና የመጨረሻው የጥበቃ ምሰሶ ሲሆን፣ ለአንዲት ሀገር ሉዓላዊነትና ለሕዝብ ሰላም ሲባል መተኪያ የሌላትን የገዛ አንድያ ነፍሱን በፈቃደኝነት የማሳለፍ የመጨረሻ የፍቅር ጥግ ነው። እስቲ የምድራችን ታዋቂ ደራሲዎችና ታላላቅ ሰዎች ስለዚህ ስለ ወታደር የጻፏቸውን ጥቂት ነገሮች እንበል። ታላቁ የሩሲያ የሥነ ጽሑፍ ሐዋርያ ሊዮ ቶልስቶይ ጦርነትና ሰላም በተሰኘው ታላቅ መጽሐፍ ውስጥ የወታደርን ምንነት ሲመረምር ወታደር ማለት የታሪክን ማዕበል በትከሻ ላይ የሚሸከም የምድር ምስኪን ኃይል ነው ይለዋል። በቶልስቶይ እይታ ወታደር በራሱ ፍቃድና ምርጫ ሳይሆን በትውልድና በሀገር ዕጣ ፈንታ ሰንሰለት ውስጥ ገብቶ የብዙሃንን ሕይወት ለማዳን የገዛ ነፍሱን ለሞት አሳልፎ የሚሰጥ የታሪክ እውነተኛ መሪ ነው ይለዋል። የፈረንሳዩ ድንቅ ደራሲና ፈላስፋ ቪክቶር ሁጎ ደግሞ ወታደር ማለት የሕግና የነጻነት ጠባቂ፣ የጭቆናና የጨለማ ኃይሎችን የሚጋፈጥ የብርሃን ሰይፍ ነው ይለዋል። ሁጎ ወታደርን ሲገልጸው ግርማው በለበሰው የብረት ልብስ ሳይሆን በታጠቀው መሳሪያ ላይ ሳይሆን በውስጡ በሰረጸው የፍትህ እሳትና ለአደጋ ለተጋለጡ ምስኪኖች በሚዘረጋው የጋሻ እጁ ላይ ነው ይለዋል። የታሪካዊ ድራማዎች ንጉሥ ዊሊያም ሼክስፒር በድርሰቶች ውስጥ ደግሞ የወታደርን ተፈጥሮ ከክብርና ከታማኝነት ጋር አጥብቆ ያያይዘዋል። በሼክስፒር ብዕር ወታደር ማለት በሐሰትና በክህደት ዓለም ውስጥ ስለ ቃል ኪዳኑ የሚሞት ክብሩን ከመቃብሩ በላይ የሚያስቀድም የስም ማኅተሙን በደሙ የሚያትም እውነተኛ የሉዓላዊነት መሐንዲስ ነው ይለዋል። ወታደር ለክብሩ የሚኖርና ለክብሩ የሚሰዋ የታሪክ ባላደራ ነው ሲል ይገልጸዋል ሼክስፒር። የዓለምን የፖለቲካና የውጊያ ፍልስፍና የቀየረው ጥንታዊ የቻይና ፈላስፋና ደራሲ ሱንዙ የጦርነት ጥበብ በተሰኘ መጽሐፍ ውስጥ ወታደር ማለት የመንግሥት የሕይወት እስትንፋስና የሕዝብ ዋስትና ነው ይለዋል። ሱንዙ መርህ መሠረት እውነተኛ ወታደር ማለት ጦርነትን የሚናፍቅ ሳይሆን በጥንካሬውና በግርሚያው ብቻ ሳይዋጋ ሰላምን ማምጣት የሚችል ለሀገሩና ለንጉሡ የታመነ የጥበብ መጋዘን ነው። አሜሪካዊው ታላቅ ደራሲ ኤርነስት ሄሚንግዌይ የወታደር ትርጉም ከሰው ልጆች ፍጹም ጽናት ጋር ያገናኘዋል። ሄሚንግዌይ እንደሚለው ወታደር ማለት ሊጠፋ የሚችል ነገር ግን ከቶ ሊሸነፍ የማይችል የምድር ብረት ነው። ወታደር በጦር ግንባር ሥጋው ሊቆራረጥ አጥንቱ ሊደቅ ይችላል። ነገር ግን ለአገሩና ለወገኑ ያለው ፍጹም ፍቅርና በውስጡ የሰረጸው ጽናት በምድራዊ ኃይል ከቶ የማይሸነፍ መለኮታዊ እሳት ነው ይለዋል። በግሪኩ ታላቅ ጸሐፊ ሆሜርም ኦሊያድ በተሰኘው ጥንታዊ ድንቅ መጽሐፍ ውስጥ ወታደር ማለት የአማልክትና የሰዎች መገናኛ ድልድይ ነው ይለዋል። ሆሜር ወታደርን የሰው ልጅ የጀግንነት ጥግ፣ የማንነትና የክብር መለኪያ አድርጎ ያቀርበዋል። ወታደር መሆን ማለት ከራስ ወዳድነት አጥር ወጥቶ ለትውልድና ለታሪክ የሚተርፍ ዘላለማዊ አሻራን በደም ቀለም መጻፍ ማለት ነው ይለዋል። ስናጠቃልለውም ታላላቅ ደራሲያን እንዳረጋገጡት ወታደር ማለት የሞት መልእክተኛ ሳይሆን የሕይወትና የነጻነት እውነተኛ ዘበኛ ነው። እሱ የሰው ልጅ ከውድቀትና ከጥፋት ለመታደግ ሲል የገዛ ሕይወቱን መሥዋዕት አድርጎ የሚሰጥ በትናንትናና በነገ መካከል የቆመ የህልውና ማኅተም ነው። ስለዚህ ስለ ወታደር ይሄንን ያህል ካልን በወታደሮች ዙሪያ የተደረጉ እውነተኛ ታሪኮችን የሚያትቱ ታሪኮች እንደሚከተለው እናቀርባለን።
የመጀመሪያው የወታደር ታሪክ እንዲህ ይቀርባል። ጦርነቱ ጋብ ካለ በኋላ አንድ ወታደር በውጊያ ሜዳ የወደቀ ጓደኛውን ለመፈለግ አለቃውን ያስፈቅዳል። አለቃውም መሞቱ ለማያጠራጥር ሰው ብለህ ሕይወትህን አደጋ ላይ እንድትጥል አልፈቅድልህም በማለት ፍቃድ ይነፍገዋል። ወታደሩ ግን አሻፈረኝ ብሎ ፍለጋውን ይቀጥላል። ከፍለጋ በኋላ ራሱን ሞት አፋፍ ላይ ባደረሰው ሁኔታ ቆስሎ የሞተ ጓደኛውን አስክሬን ተሸክሞ ይመጣል። አለቃውም ይሞታል ብዬህ አልነበረም ወይ? ለሚሞት ሰው ብለህ ይሄንን ሁሉ መስዋዕት መክፈል አልነበረብህም በማለት ይወቅሰዋል። ወታደሩ ግን በሥራው ደስተኛ ነበር። አለቃዬ፣ ይሄ እኮ ምንም ማለት አይደለም። ጓደኛዬ በሞት አፋፍ ላይ ደርሼበት ያለኝን ብነግርህ እውነቱን ትረዳኝ ነበር ይለዋል። አለቃውም ጉዳዩን ማወቅ ስለፈለገ ለመሆኑ ምን አለህ ቢለው፣ ወታደሩም ንግግሩን እየቀጠለ ልትፈልገኝ እንደምትመጣ ባንተ እርግጠኛ ነበርኩ አለኝ። እውነተኛ ጓደኛ ማለት ሁሉም ሰው ሲሸሽህ እሱ ግን የሚፈልግህ ነው። የዚህ ጽሑፍ መታሰቢያነቱ የጓደኝነት ትርጉም ለጠፋባቸው አንዳንድ ሰዎች ይሁን። ጓደኝነት ሻይ መጠጣት፣ አብሮ በመብላትና በመሳቅ በመጫወት የሚለኩ ብዙዎች ናቸው። የቁርጥ ቀን ሲመጣ ብቻ ግን እውነተኛ ጓደኛ ይታወቃል። በዚሁ አስከትለን ወደ ቀጣዩ ጽሑፋችን እናልፋለን። አሁንም ከዚሁ ከጦርነትና ከወታደር ታሪክ አልወጣንም። ታሪኩ የተፈጸመው ከህዳር 1 1955 እስከ ሚያዝያ 30 1975 በተደረገው የአሜሪካንና የቪየትናም ጦርነት ከተገባደደ በኋላ ወደ ሀገሩ የተመለሰ አንድ የአሜሪካ ወታደር ሳን ፍራንሲስኮ ሆኖ ለቤተሰቦቹ ከደወለው እንዲሁም ከገጠመው ታሪክ ይነሳል። ወታደሩ ወደ ቤቱ ይደውላል። አባዬ፣ እማዬ፣ ወደ ቤት ልመጣ ነው፣ አንድ ውለታ እንድትሉልኝ ግን እፈልጋለሁ ሲል ይጠይቃል። አባቱም በጣም ደስ ብሎናል ልጄ፣ ታዲያ ምን እንድናደርግልህ ትፈልጋለህ ይለዋል። ጓደኛዬን ይዤው ልመጣ እፈልጋለሁ አለ ወታደሩ። አባቱም ታዲያ ምን ችግር አለው ይዘኸው ብትመጣ በጣም ደስ ይለናል በማለት ይመልሱለታል። አመሰግናለሁ አባዬ ካለ በኋላ ወታደሩ ግን አንድ ማወቅ ያለባችሁ ነገር አለ። በጦርነቱ ምክንያት ጓደኛዬ በጣም ተጎድቷል። እጅና እግሩም ተቆርጧል። የሚሄድበት ሌላ አንዳች ቦታ የለውም በማለት ይነግራቸዋል። አባትም ልጄ እንደዚህ አይነት ሰው እንኳን ይዘህብን አትምጣ፣ ለቤተሰባችን ሸክም ነው የሚሆንብን። እሱን ተወው፣ ሌላ የሚሄድበት አያጣም፣ አንተ ብቻህን ወደ ቤትህ ና ሲል ይመልስለታል። ልጁም የአባቱን መልስ ከሰማ በኋላ ስልኩን ይዘጋዋል። ከዛ ቀን በኋላ ቤተሰቦቹ ስለ ልጃቸው ምንም አይነት ወሬ ሰምተው አያውቁም። ከጥቂት ጊዜያት በኋላ የሳን ፍራንሲስኮ ፖሊስ አንድ ወጣት ወታደር ራሱን እንዳጠፋና የነሱ ልጅ ሳይሆን እንደማይቀር መተው እንዲያረጋግጡ በስልክ ይነግራቸዋል። በጣም ያዘኑት ቤተሰቦቹ ወደ ሳን ፍራንሲስኮ ያመራሉ። ሬሳ ማቆያ ክፍል ውስጥ ያለው አካል የልጃቸው መሆኑንም ያረጋግጣሉ። ልጃቸው በጦርነቱ ምክንያት እጅና እግሩ ተቆርጦም እንደነበር ተመለከቱ። በታሪኩ ላይ ያሉት ቤተሰቦች ልክ እንደ አብዛኞቻችን ናቸው። ቆንጆ የሆኑትን ተጫዋቾቹን፣ ገንዘብ ያላቸውን ለመውደድ ቀላል ነው። የተጎዱ የተቸገሩን ለማቅረብ ግን ብዙዎቻችን አንፈቅድም። ሰዎችን ሁሉ ያለ ልዩነት እንውደድ። ምክንያቱና ሁኔታው ጊዜው ነው እንጂ የማይታወቀው ሁላችንም ሟቾች፣ ሁላችንም ወደማይቀረው ዓለም ሄጆች ነን። እንግዲህ ዛሬ ካየናቸው ታሪኮች መካከል እንደተረዳነው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንዳለው ነው ባለቅኔው። ምንም እንኳን ደግ ብንሆንም ምንም እንኳን ክፎች ብንሆንም
ሞት እንዳለ እያሰብን ግን ለመልካም ነገር መትጋት መልካምነት ራሱ መልሶ እንደሚከፍል ግንዛቤን የጨበጥን ይመስለኛል። የሕይወት ትልቁ ሰቆቃ መሞታችን አይደለም። ይልቁንም ድንቅ ትዝታዎችን፣ ሳቆችን፣ እንቅፋቶችንና የጋራ ታሪኮችን አብረን የገነባናቸው ውድ ሰዎች ልብ ውስጥ በሂደት እየደበዘዝን መሄዳችን ነው። አሁን በዚህ ቅጽበት በፍቅር የምንተነፍሰው፣ በሙቀት የምንቀባበለው፣ የምንተቃቀፈውና የምንዋደደው ሕይወት ሁሉ የጊዜ ደረቅ ማዕበል መጥቶ አፍርሶ እንደሚወስደው ተንሳፋፊ ያሸዋ ቤት ነው። አዎ አሁን በሳቅ የታጀበው አፋችን፣ በፍቅር የተሞሉ ዓይኖቻችንና የምንተነፍሰው አየር ሁሉ በአንድ አሰቃቂ ሮብ ወይም እሁድ ምሽት በዝምታ ይዋጣል። አሁን አብረን የምንሰራቸው ህልሞች ሁሉ በአንድ እፍኝ አፈር ስር ታፍነው ይቀራሉ። አይቀሬና ጨካኝ እውነት ነው። በአንድ ወቅት አየሩን በሳቃችን የሞላንበት ቤት፣ ትንፋሻችን የተደባለቀበት መኝታ ቤትና እጃችንን አጥብቀን ተያይዘን የተጓዝንባቸው መንገዶች ሁሉ እኛን ማጣታቸውን እንኳን ሳይረዱ በተለመደው እንቅስቃሴያቸው ይቀጥላሉ። ሰዎች ከኛ በኋላም ቡናቸውን ይጠጣሉ፣ ይስቃሉ፣ ይጣላሉ፣ ይፋቀራሉ። እኛ ግን በአንድ ወቅት እዚህ ምድር ላይ እንደነበርን፣ እንደተራብን፣ እንደተጠማን፣ እንደተጨነቅንና በጽኑ እንደተዋደድን የሚያውቅ አንዳችም ቁሳዊ ምልክት አይኖርም። ስማችን ከሰዎች አፍ ይወጣል፣ ታሪካችን ከአእምሯቸው ይረግፋል። አንድ ቀን ትዝታ ብቻ እንሆናለን፣ ያውም በዓይን ማዕዘን ውስጥ ወድቃ በፍጥነት እንደምትታበስ አንዲት ያዘነች የእንባ ዘለላ ያህል አጭርና ደብዛዛ ትዝታዎች። የቀረበንንና የወደደንን ሰው እንኳን አልፎ አልፎ አልበም ሲገልጥ ወይም የድሮ ልብሳችንን በሳጥን ውስጥ ሲያገኝ እገሌ እኮ ብሎ በረጅም እፎይታ ተንፍሶ ዳግም ወደ ሕይወቱ የሚመለስበት፣ በጊዜ ሂደትም መልክና ድምፃችን እንኳን በአእምሮ ውስጥ እየደበዘዘ የሚሄድ የርቀት ጭስ እንሆናለን። የሚገርመው ነገር ግን ያን ያህል የተጨነቅንለት፣ እንቅልፋተን ያሰብንለትና የተጠበብንለት ሕይወት ሙሉ በሙሉ መጨረሻው በአንድ አሮጌ ፎቶግራፍ ላይ የተወሰነ ፈገግታ ሆኖ መቅረቱ ነው። የምናስቀረው ትልቅ ሀብት፣ የምንገነባው ትልቅ ሕንፃ ወይም የምንሰበስበው ስም ሁሉ የሞታችንን ዕለት ምሽት እንኳን ማቆም አይችልም። እኛ ስንሄድ የሚወዱን ሰዎች ለጥቂት ሳምንታት ያለቅሳሉ፣ ለጥቂት ወራት ያዝናሉ። ከጥቂት ዓመታት በኋላ ግን የኛ ለመኖር የሕይወታቸው አካል ሆኖ ይለመዳል። እኛ የሌለንበትን ዓለም በደስታ መኖር ይማሩታል። ይህንን ስናስበው ልብ ይደማል። እያንዳንዷ አሁን የምንኖርባት ሴኮንድ፣ የምንተነፍሳት አየርና በፍቅር የምንመለከተው የሰው ዓይን ሁሉ ምን ያህል በፍጥነት ወደ እምቢተኛው የትናንት መቃብር ውስጥ እየሰጠመ እንደሆነ ስንረዳ ነፍሳችን በለቅሶ ትታወካለች። ስለዚህ አሁን እጃችንን የመያዝ፣ ይቅር የመባባል፣ አጥብቆ የመታቀፍና እወድሃለሁ፣ እወድሻለሁ የመባባል የመጨረሻ ዕድላችን ነው። ምክንያቱም ነገ ጧት ወይም ከዓመታት በኋላ የትኛችን ቀድመን የትዝታ አቧራ እንደምንሆን አናውቅም። አሁን ይኸው አለን፣ አሁን እንተነፍሳለን፣ አሁን አለቀስንም፣ ሳቅንም፣ እንቀባበላለን። ነገር ግን ማታው ሲያይመጣ የሕይወት መጋረጃ ሳይዘጋና የረሳን ዓለም ትቶን ሳይሄድ በፊት አሁኑኗን አጥብቀን ልንይዛት ይገባል። አሁን አንድ ቀን እንረሳለን። አሁን አንድ ቀን ትዝታ ብቻ እንሆናለን። እስከዛው ግን እባካችሁ እንዋደድ። አሁንም እደግመዋለሁ የባለቅኔውን ቅኔ፣ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። የዛሬውን አበቃን። ደግ እናስብ፣ መልካም እንስራ።